እመቤታችን የቅድስት ድንግል ማርያም ምስለ ፍቁር ወልዳ ስዕል ማብራሪያዎቹን አሁን እናሳይ ይሆናል። ሰላም የተወደዳችሁ ኦርቶዶክሳውያን እንኳን ለእመቤታችን ለቅድስት ድንግል ማርያም ዓመታዊ ክብረ በዓል በሰላም አደረሳችሁ። እንግዲህ እንደምትመለከቱት እመቤታችን ከውስጥ ቀይ ቀሚስ ከውጪ ደግሞ ሰማያዊ ካባ ለብሳለች። ይህ ሚስጥሩ ምንድነው ቢሉ ከውስጥ ቀይ ቀሚስ መልበሷ እሳተ መለኮትን በማኅፀኗ ውስጥ መያዟን የሚያሳይ ሲሆን ከውጪ ደግሞ ሰማያዊ ካባ መልበሷ በምድር ላይ ያለች ሁለተኛ ሰማይ ተብላ መገለጿ ነው። ይህም ጌታችን በማኅፀኗ ሲያድር እሷ ሰማያዊ መሆኗን ለማሳየት ነው። ከዛ ባለፈ እመቤታችን ቅድስት ድንግል ማርያም አክሊል አድርጋለች። ይህም የሰማይም የምድርም ንግስት ስለሆነች ነው። ክርስቶስ ግን አክሊል አያደርግም። ለምን? እርሱ የባህሪ አምላክ የባህሪ ንጉስ ስለሆነ ንግስናም አምላክነትም የባህሪ ነውና እርሱ አክሊልን ያደርጋል እንጂ ለእርሱ አክሊል አይደረግለትም ማለት ነው። ለዛ ጌታችን አክሊል አያደርግም ማለት ነው። ከዛ ባለፈ ጌታችን መጽሐፍ ይዟል። ጣቶቹን ደግሞ ሁለት አድርጓል። ይህም ብሉይ ኪዳንና ሐዲስ ኪዳንን ያዛመድኩት ወይም መካከለኛ ሁኜ የያዝኩት እኔ ነኝ ሲል ነው። አንድም ሁለት ልደታት አለኝ ከአብ ያለ እናቴ ቅድመ ዓለም መወለዴን ከድንግል ማርያም ደግሞ ድኅረ ዓለም ያለ አባት መወለዴን ብሎ ሲያሳየን ጣቶቹን ሁለት አድርጓል ማለት ነው። ከዛ ባለፈ እንግዲህ እመቤታችን ሶስት ኮከብ አላት። ሁለት ትከሻዎቿ ላይ አንድ ክርስቶስ ሸፍኖታል እና ግንባሯ ላይ ሶስቱ ኮከቦች ምሳሌያቸው እመቤታችን በስጋም በነፍስም በህሊናም ንጹህ መሆኗን የሚያስረዳ ነው ማለት ነው። ስለዚህ እንደ አጠቃላይ የእመቤታችን የቅድስት ድንግል ማርያም ምስለ ፍቁር ወልዳ ስዕል ሚስጥሩ ይህንን ይመስላል። ሌላው ምናልባት እመቤታችን አንገቷን ወደ ግራ ዘንበል አድርጋለች። ለምን ቢሉ ቅዱስ ሉቃስ እመቤታችንን በሳለበት ጊዜ አክስቷ ኤልሳቤጥ አርፋለች ተብላ ተነግሯት ነበርና አዝና ቆዝማ ዘንበል ብላ ባለችበት ጊዜ የሳላት ነው ብለው አበው ያስተምሩናል ማለት ነው። ከእመቤታችን ከቅድስት ድንግል ማርያም ከምልጃዋ ከጣዕሟ ከፍቅሯ ይደርብን። ሰላም እግዚአብሔር ከሁላችን ጋር ይሁን። ስብሐት ለእግዚአብሔር።